እንደ ወጣትነት መልክን እያሳመረ ህሊናን የሚገድል የለም። እንደ ወጣትነት ውበት እየሰጠ ምግባር የሚያበላሽ የለም። እንደ ወጣትነት ህይወትን ካልገዙበት በስተቀር እንደ ወጣትነት ብዙ ዋጋ የሚያስከፍል በምድር ላይ ከሱ የበለጠ ዘመን የለም። የአባትን ገመና እንዲየሳቅን ነው የቸረቸር ነው። የሽማግሌውን ገመና እንዲህ ያደረግን ቸረቸር ነው። የካህናትን ገመና እንዲህ ያደረግን አወጣ ነው። የት ቢባል ሰይጣን ባመቻቸው በጥሩ ሶሻል ሚዲያ አሁን ሰውን ማማድሮ ነውር የነበረ በደንብ አርገን ሰለቅ ነው። እየጻፍ ነው፣ በቪዲዮ እየለቀቅ ነው፣ ደስ እያለን የሰይጣንን ስራ በደንብ አርገን አቀላጠፍ ነው። ወንድሞቼና እህቶቼ እያንዳንዱ ሰው ቁጭ ብሎ ቤቱ በዓለም ላይ የወንድሙን የአባቱን የእናቱን ገመና ይቸረችራል። አሁን ሞባይሎቻችንን ሳናይ በምንም አንውልም። ግን ሂዱና እዩ፣ የራሳችሁን ቲክቶክ እዩ። አገላብጣችሁ ስታዩ ብዙ ፎሎወር ያለው በስመ አብ ብሎ ሲጀምር አይደለም፣ ስድብ ሲኖረው ነው። ማን ነው ይሄን የሰጠው? ወጣቶች በደንብ አስቡ። ይሄ ዘመን አደገኛ ዘመን ነው። የማንከባበርበት ዘመን ላይ ደርሰናል። አባቶችን የማናከብርበት ዘመን ላይ ንቀን የምንሄድበት ዘመን ላይ ደርሰናል። ግን አንጠቀምም። የምንጠቀም እንዳይመስላችሁ። በሰፈሩት ቁና መሰፈር አይቀርም። ሽማግሌውን አክብሩ። ሽማግሌ ሲያልፍ ከተቀመጣችሁበት ቦታ ብድግ በሉ። ካህን ሲያልፍ አክብሩ። ከተቀመጣችሁበት ቦታ ከፍ በሉ። ሽማግሌን ያከበራችሁ እንደሆነ እግዚአብሔር እናንተን ያከብራል። ነገ ሽማግሌ የምትሆኑት እናንተ ስለሆናችሁ። በትምህርታችሁ ላይ እግዚአብሔርን ፍሩ። ነጋዴዎች በንግዳችሁ ላይ እግዚአብሔርን ፍሩ። ባለስልጣናት በስልጣናችሁ ላይ እግዚአብሔርን ፍሩ። የእግዚአብሔርን ሕዝብ ነው የምትቀልቡት።